ሰበር ዜና። በቅድሚያም አርዕስቶቹ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግበይ ይፋ አደረጉ። የአያቶላ ካሜኒ ልጅ ሙጅታባ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። እስራኤል ጥቃቷን ማጠናከሯን ተከትሎ በሊባኖስ ከ500,000 በላይ ሰዎች መፈናቀላቸው ተገለጸ። አዳዲስ የሳተላይት ምስሎች በኢራን ወታደራዊ ተቋማት ላይ የደረሰውን ከፍተኛ ውድመት አሳዩ። የኢራን አብዮታዊ ዘብ አዲስ ለተሾሙት ጠቅላይ መሪ ሙሉ በሙሉ ለመታዘዝ ዝግጁ ነኝ አለ። ፕሬዝዳንት ትራምፕ ጦርነቱ የሚያቆመው ከኔታንያሁ ጋር በሚተላለፍ የጋራ ውሳኔ መሆኑን ተናገሩ። በቅድሚያም ትግራይ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎችን እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጄኔራል ምግበይ ኃይለ ይፋ አደረጉ። የሰራዊቱ የምዕራብ ግንባር አዛዥ የሆኑትና ባጋጠማቸው የልብ ህመም ምክንያት ላለፉት ጥቂት ሳምንታት ሕክምናቸውን ሲከታተሉ የቆዩት ጄኔራል ምግበይ ይህንን ያሉት ትላንት አመሻሽ ላይ ከድምፀ ወያኔ ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻል በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱን በተጠና እና ግልጽነት ባለው አኳኋን ሲመራ ነው የሚሉት ጄኔራል ምግበይ እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉ ተደምጠዋል። አሁን ያለው ሰራዊታችን የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው የሚሉት ጄኔራል ምግበይ ሰራዊቱ እሱ ላይ ጠንክሮ እንዲሰራ በማብቃት ረገድ እሳቸውና ሌሎች አመራሮች እንዳልቦዘኑ በማብራራት በድሮኖች ተመክተው ለሚዝቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችንን ባይዘነጉ የተሻለ ነው ሲሉ በስላቅ መልእክት ምላሽ ሰጥተዋል። በየጊዜው ሚዲያ ላይ እየቀረቡ አነቃቂ ንግግሮችን በማድረግ የሚታወቁትና ከኃላፊነታቸው ውጪም ጭምር ህዝብን የሚያነሳሱ ስሜት ቀስቃሽ ንግግሮችን ከማቅረብ የዘለለ ተግባር ሰው እንዳልሆኑ ትችት የሚሰነዘርባቸው ጄኔራል ምግበይ በትላንቱ ቃለ ምልልሳቸው ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋምም አይደለም ሲሉ ቢደመጡም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጄኔራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጪ አስሮ እንደሚያሰቃይ ትችት ሲቀርብበት እንደነበር ይታወሳል። በቀጣይም በኢራን አዲስ ጠቅላይ መሪ ተሾሙ። የአያቶላ አሊ ካሜኒ ልጅ የሆኑት ሙጅታባ የአባታቸውን ስልጣን በመረከብ አዲሱ የኢራን ጠቅላይ መሪ ሆነው ተመረጡ። የአገሪቱን መንፈሳዊ መሪነት እና ከፍተኛ ስልጣን የሚረከቡት ሙጅታባ የተመረጡት አሜሪካ እና ኢራን በተተኪው ላይ ጥቃት እንደሚፈጽሙ በዛቱበት ሁኔታ ውስጥ ነው። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ ከአዲሱ ጠቅላይ መሪ የሚመጡ ትዕዛዞችን ያለምንም ማመንታት ለመቀበልና ለመፈጸም ዝግጁ መሆኑን አስታወቀ። የኢራን የመንግስት መገናኛ ብዙሃንን ኢረብ እና የታስኒም የዜና ወኪል አዲስ ስለተሾሙት ሙጅታባ ከአብዮታዊ ዘብ የተሰጠውን መግለጫ አጋርተዋል። አብዮታዊ ዘቡ በመግለጫው ሙጅታባ ካሚኒ ሁሉን አቀፍ የህግ ባለሙያ፣ ወጣት አሳቢና በፖለቲካዊ እና ማህበራዊ ጉዳዮች ላይ በጣም እውቀት ያላቸው ሲል ገልጿቸዋል። የአብዮታዊ ዘብ አባላቱ ከበላይ መሪው የሚሰጡ ትዕዛዞችን ያለምንም ማመንታት እንደሚቀበሉ ሙሉ በሙሉ ለመታዘዝ እና ራስን መስዋዕት ለማድረግ ዝግጁ ናቸው በማለት ለካሚኒ ያለውን አክብሮት ታማኝነትና ታዛዥነት ገልጿል። አሜሪካና እስራኤል የካቲት 21 ቀን 2018 ዓ.ም በኢራን ላይ በከፈቱት የጋራ ጥቃት ከተገደሉ ከፍተኛ የኢራን ባለስልጣናት መካከል የአብዮታዊ ዘብ ዋና ጽህፈት ቤት አዛዦች ይገኙበታል። የኢራን አብዮታዊ ዘብ ከ190,000 በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህር እና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። በቀጣይም እስራኤል ጥቃቷን ማጠናከሯን ተከትሎ በሊባኖስ ከ500,000 በላይ ሰዎች መፈናቀላቸው ተገለጸ። የሊባኖስ የማህበራዊ ጉዳይ ሚኒስቴር ባለፈው ሳምንት ግጭቱ ዳግም ካገረሸ ወዲህ 517,000 ሰዎች ተፈናቃይ ሆነው ተመዝግበዋል ብሏል። የሊባኖስ የማህበራዊ ጉዳይ ሚኒስቴር ሃኒን ሰይድ በሰጡት መግለጫ የሚኒስቴሩ ድረገጽ ላይ የተመዘገቡት ተፈናቃዮች ቁጥር 517,000 ደርሷል። ከነዚህም ውስጥ 117,228 የሚሆኑት በመንግስት መጠለያዎች ውስጥ ይገኛሉ። መግለጫ የተሰጠው
እስራኤል በሊባኖስ የምታደርገውን ወታደራዊ ዘመቻ ባሰፋችበት እና ለመጀመሪያ ጊዜ የቤይሩትን መሃል ከተማ በመታችበት ወቅት ነው። የሊባኖስ የጤና ሚኒስቴር መረጃ እንደሚያሳየው ባለፈው አንድ ሳምንት ውስጥ ብቻ በሊባኖስ 394 ሰዎች የተገደሉ ሲሆን ከነዚህም ውስጥ 83 ህጻናት፣ 42 ሴቶች እና 9 የነፍስ አድን ሰራተኞች ይገኙበታል ብሏል። በዚሁ ከእስራኤል ሳንወጣ ፕሬዝዳንት ትራምፕ ጦርነቱ የሚቋጨው ከኔታንያሁ ጋር በሚተላለፍ የጋራ ውሳኔ መሆኑን ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት መቼ ይጠናቀቃል የሚለው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በጋራ የሚወሰን እንደሆነ መናገራቸውን ታይምስ ኦፍ እስራኤል ዘገበ። ስለ ጦርነቱ ከኔታንያሁ ጋር የተነጋገሩ መሆኑን በስልክ በተደረገ ቃለ መጠይቅ ለእስራኤሉ መገናኛ ብዙሃን የገለጹት ትራምፕ ትክክለኛው ጊዜ ላይ ውሳኔ እንደሚያሳልፉ ተናግረዋል ተብሏል። አሜሪካን ጥቃት መፈጸም የምታቆም ከሆነ ኢራን ጦርነቱን መቀጠል ትችል እንደሆነ ለቀረበላቸው ጥያቄ ይህ የመሆን እድል የመኖሩ ጉዳይ ላይ ከመናገር ተቆጥበዋል። ይህ አስፈላጊ ይሆናል ብዬ አላስብም ሲሉ ምላሽ ሰጥተዋል። የቀድሞ አያቶላ አሊ ካሚኒ ልጅ የሆኑት ሙጅታባ ካሚኒ የኢራን ጠቅላይ መሪነት ስልጣን ስለመረከባቸው ለቀረበላቸው ጥያቄም ግልጽ ምላሽ ሳይሰጡ አልፈዋል። የሚፈጠረውን እናያለን ብለዋል። ከዚህ ቀደም ትራምፕ ለእኔ የካሚኒ ልጅ ተቀባይነት የለውም ሲሉ ሙጅታባ ላይ ያላቸውን ተቃውሞ አሰምተው ነበር። በቀጣይም ኢራን አዳዲስ የሳተላይት ምስሎች በኢራን ወታደራዊ ተቋማት ላይ የደረሰውን ከፍተኛ ውድመት አሳዩ። በአሜሪካ እና በእስራኤል ጥቃት የተፈጸመባቸው የኢራን ወታደራዊ የባህር ኃይል የጦር ሰፈሮች ላይ የደረሰውን ከፍተኛ ውድመት የሚያሳዩ አዳዲስ የሳተላይት ምስሎች ይፋ ሆኑ። እነዚህ ከጠፈር የተነሱ ምስሎች በአዲስ ወታደራዊ መሰረተ ልማቶች ላይ የደረሰውን ጉዳት መጠን በግልጽ የሚያሳዩ ናቸው። በደቡባዊ ኢራን በሚገኘው የኮናራክ የባህር ኃይል ጦር ሰፈር ውስጥ የሚገኙ መርከቦች በእሳት ሲጋዩ እና የተለያዩ ወታደራዊ ተቋማት መውደማቸውን የሳተላይት መረጃዎች ያመለክታሉ። ከነዚህ በተጨማሪም በፋርስ ባህረ ሰላጤ አቅራቢያ በሚገኘው ባንድራ አባስ የኢራን ባህር ኃይል ዋና መስሪያ ቤት ላይ የደረሰው ጉዳት የጥቃቱን ከፍተኛነት የሚያረጋግጥ ሆኗል። ይህ የአየር ላይ መረጃ ጥቃቱ ያነጣጠረባቸው ስትራቴጂካዊ ቦታዎች ምን ያህል ጉዳት እንደደረሰባቸው ለዓለም አቀፍ ማህበረሰብ ይፋ ያደረገ ሲሆን ድርጊቱ በቀጠናው ያለውን ወታደራዊ ውጥረት ይበልጥ አባብሱታል ተብሏል።